ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ። እንግዲህ በዘር አፕሊኬሽን በተመለከተ ተከታታይ ቪዲዮ ሰርቼ ፖስት አድርጌላችኋለሁ። ፕሮፌሽናል ዳሽቦርድን አክቲቭ ለማድረግ ኬዋይሲን ጨምሮ ሌሎች ነገሮች ማለት ነው ምን ያስፈልጋሉ፣ እነዛ ነገሮች ደግሞ እንዴት ነው እኛ ሴታፕ የምናደርገው የሚለውን ነገር ዲቴል ለማሳየት ሞክሬያለሁ ስቴፕ ባይ ስቴፕ። ስለዚህ አሁን ላይ ማለት ነው የኔ ፕሮፌሽናል ዳሽቦርድ ሙሉ ለሙሉ አክቲቭ ሆኗል። 9 ቀን ነበር የሰጡኝ። 9 ቀን ውስጥ በ9 ቀን ውስጥ ማለት ነው ዴይሊ ቼክ እያደረኩኝ በእያንዳንዱ ቀን አንዳንድ ቀን ማይነስ እያደረገ እንዲሁም ደግሞ 0.04 ዶላር ማለት ነው ክሌም እያደረኩኝ ማለት ነው ቆየሁኝ። ከዛም በኋላ ከ9 ቀን በኋላ እንደምታዩት ሙሉ ለሙሉ አክቲቭ ሆኗል። ከዚህ አሁን ላይ ማለት ነው ዊዝድሮ ማድረግ እንችላለን ማለት ነው። እዚህ ከላይ ማለት ነው እዚህ ጋር ፕሮፌሽናል ዳሽቦርድ የምትለውን ክሊክ እናደርግና እንገባለን። ከዛም በኋላ እንደምታዩት ያለኝን ባላንስ ማለት ነው ያሳየኛል። እንግዲህ በዘር አፕሊኬሽን ላይ 10 እና ከዛ በላይ ዶላር ሲኖራችሁ ነው ዊዝድሮዋል ማድረግ የምችሉት ማለት ነው። ከዛ በታች ከሆነ ዊዝድሮዋል ማድረግ አትችሉም። ስለዚህ እኔ 10 ዶላር ስለሞላ ዊዝድሮ ማድረግ እችላለሁኝ። አብዛኛው ፐርሰንት እንግዲህ ሪፈራል ነው የሚሸፍነው። ሪፈራል ላይ ደግሞ ዲቴይል እናንተ ምንም ሳትቸገሩ ዲቫይስ ካላችሁ ሌላ ዲቫይስ ማለት ነው ራሳችሁን በራሳችሁ ኢንቫይት እያደረጋችሁ ፖይንት መሰብሰብ ትችላላችሁ። እንዲሁም ደግሞ ቪዲዮ ፖስት በማድረግ ፖይንት መሰብሰብ ትችላላችሁ ማለት ነው። እኔ ቀጥታ ማለት ነው ዊዝድሮዋል የምትለውን ክሊክ አደርጋለሁ። ከዛም በኋላ የቲአርሲ 20 የራሱን ነበር ባለፈ ላይ ያስገባሁት። የቲአርሲን አድሬስ ነበር ያስገባሁት፣ ግን አክቲቭ እንዲሆን የዩኤስዲቲን አድሬስ አስገብቼ ቲአርሲን ይመርጥለታለሁ። ስለዚህ ያንን ማለት ነው ኤዲት አደርገዋለሁ ማለት ነው። ስለዚህ አድሬሱን ኤዲት ማድረግ እንችላለን። ስለዚህ ኤዲት እናደርገዋለን። እዛች ጋር ሚስቴክ ስለተፈጠረ ነው። ቀጥታ ማለት ነው እዚህ ጋር እመጣለሁኝ። 3 ነጠብጣቧን ክሊክ አደርጋትና ዲሌት አድሬስ የምትለውን ክሊክ አደርጋለሁ ማለት ነው። ከዛ አግሪመንቱን እየስለዋለሁ እስማማለሁኝ። ከዛም በኋላ እንግዲህ አሁን አድሬሳችንን በስትክክል እናስገባለን። ክሪፕቶ የሚለውን ክሊክ አደርግና ወደ ባይናንስ እሄዳለሁ። እዚህ ጋር መርጥለታለሁ የቲአርሲ 20 ማለት ነው ኔትወርክ መርጥለትና ወደ ባይናንስ እሄዳለሁ። ባይናንስ ላይ ከገባው በኋላ ወደ ኋላ ልመለስና አሳያችሁ። እንግዲህ ባይናንስ ላይ ከገባን በኋላ አድ ፈንድ እንለዋለን። ከዛም በኋላ ዲፖዚት ክሪፕቶ ማለት ነው እንለዋለን። ከዛም በኋላ የዩኤስዲቲ የሚለውን እዚህ ጋር እንመርጥለታለን ማለት ነው። የዩኤስዲቲ የሚለውን ከመረጥነት በኋላ የቲአርሲ 20 ኔትወርኩን ማለት ነው ምን እናደርጋለን? የቲአርሲ 20 ወይም ደግሞ ቲአርክስ ትሮን ማለት ነው ክሊክ እናደርጋለን ማለት ነው። ለማሳየት ያክል ይሄኛውን ማለት ነው ይሄኛውን ኔትወርክ ማለት ነው ሙሉ ለሙሉ ክሊክ እናደርጋለን። ከዛም በኋላ ይሄን ከመረጥን በኋላ እዚህ ጋር ዲፖዚት አድሬሳችን ያስቀምጥልናል። ቲአርሲ 20 ነው ኔትወርካችን። ዲፖዚት የምናደርገው ደግሞ የዩኤስዲቲ ነው ማለት ነው። ስለዚህ ቀጥታ አድሬሳችንን ኮፒ እናደርጋለን። አድሬሳችንን ኮፒ ካደረግን በኋላ ወደዚህ እንመጣለን። ከዛም በኋላ እዚህ ጋር ዋሌት አድሬሳችንን ፔስት እናደርጋለን። ከዛም በኋላ አድሬስ ኔማችንን ዩኤስዲቲ እንለውና ዩኤስዲቲ ከዛም በኋላ ብራኬት ከፍተን ቲአርሲ ስፔስ እናደርግና 20 እንለዋለን። ከዛም ብራኬታችንን እንዘጋለን ማለት ነው። ከዛም በኋላ በዚህ መንገድ እንግዲህ አድሬሳችን እናስገባለን። ከዛም በኋላ ክሬት እንለዋለን ማለት ነው። ከዛም በኋላ እዚህ ጋር ምናምን ሴቭ ኤንድ ኤዲት እንግዲህ ሙሉ ለሙሉ ሴቭ ለማድረግ ወይም ደግሞ ኤዲት ለማድረግ አግሪመንት እየጠየቀን ነው። if you have go back now you will lose any change you have made እንግዲህ መቀየር የምትፈልጉ ከሆነ አድሬሳችሁን ወይም ደግሞ የስ ትሉታላችሁ፣ ማትፈልጉ ከሆነ ማለት ነው ኖን ትሉታላችሁ። ስለዚህ እኔ ኖ እለዋለሁ ማለት ነው። ከዛም ክሬት እለዋለሁ ድጋሚ እየመለሰብኝ ነው። ስለዚህ አሁን ተሳክቷል። ይሄው ዊዝድሮ አድሬስ ክሬት ሰክሰስፉል ይለኛል። ስለዚህ ምንድነው የምናደርገው? አሁን ቀጥታ ክሊክ እናደርጋታለን እዚህ ጋር ማለት ነው። እዚህ ጋር ክሊክ እናደርጋታለን። ያው እቺኛው እንደምታዩት ራሷን ኔትወርኳን ክሊክ ስናደርጋት ዊዝድሮ ያለን ማለት ነው ባላንስ ያሳየናል። ከዛም በኋላ ባላንሳችንን ማለት ነው እናያለን። 10.69 ነው የሚለው ቀጥታ ማለት ነው ሙሉን ዊዝድሮ አለው ማለት ነው። ኮንፈርም ዊዝድሮ ይለኛል እያስረዋለሁ። ከዛም በኋላ እንግዲህ ሙሉ ለሙሉ ዜሮ ሆኗል። እንደምታዩት ዊዝድሮ አድርጎታል በዚህ ፍጥነት ማለት ነው። ዊዝድሮ ሆኗል ባላንሳችን 0.01 ነው ያለን። ስለዚህ እስቲ እንመልከት ከምንድን ነው የምንጀምረው?
እያንዳንዱ ነገር ከዜሮ ነው የሚጀምረው። እንግዲህ ይሄ አፕሊኬሽን የራሱ የሆኑ ደካማ ጎኖችም አሉት፣ ጠንካራ ጎኖችም አሉት ማለት ነው። ስለዚህ እኔ የሚመክራችሁ ማለት ነው መልቲ በሰሩ ወይም ደግሞ አንድ ዲቫይስ ኖሯችሁ ሌላ ስልክ ሊሆን ይችላል ወይም ደግሞ የራሳችሁን ጂሜል በደንብ እየከፈታችሁ ራሳችሁን በራሳችሁ ሪፈራል እያደረጋችሁ 0.15 ሰርታችሁ እንግዲህ ጊዜ ሊፈጅ ይችላል፣ የተወሰኑ ቀናት ሊፈጅ ይችላል። ከዛም በኋላ ዊድሮ የምታደርጉበት ጊዜ ሩቅ አይሆንም ማለት ነው። ዊድሮ ታደርጉታላችሁ። ሰው እኔም ያችን ሜትር ነው የተጠቀምኩት። ስለዚህ አሁን ላይ ዜሮ ነው ሁሉም ነገር፣ ሪፈራልም ዜሮ ነው፣ ቪውም ዜሮ ነው ያደርጉት ማለት። ይሄ ደካማ ጎኖች ነው። ቢያንስ ቪውን እንኳን ማስቀመጥ ነበረባቸው። ግን ያ ፖይንት ስለሆነ እያንዳንዱ ነገር ከዚህ በኋላ የምትሰሩትን ስለሆነ ወደ ዶላር የሚቀይሩት፣ ስለዚህ ሙሉ ለሙሉ ዜሮ ነው የሚያደርጉት ማለት ነው። ቀጥታ ባይናንስ ላይ እንሄድና ቼክ እናደርጋለን ማለት ነው። ወደ ባይናንስ እንመለሳለን። ከዛም በኋላ እንግዲህ ባይናንስ ላይ ሪፍሬሽን አለው እዚህ ጋር ባይናንስ ላይ እስካሁን ምንም ነገር የለም።